ዛሬ ሪላይዝ ያደረኩት ነገር ብዙዎቻችን ሁላችንም ሳንሆን ብዙዎቻችን ሎያል መሆን ለሚገባን ነገር ሳይሆን መሆን ለሌለብን ነገር ነው ሎያል የምንሆነው። ስፔሻሊ ደግሞ በትራማ ውስጥ ያለፈን በልጅነት እድሜያችን በጣም የማይሆን ነገር ውስጥ ያለፈን ሰዎች አድገን ሎያል የምንሆነው መጥፎ ለሆነ ነገር ነው። ለፔን ራሳችንን ቫልዩ ለማድረግ አቢዩዝ የሚያደርጉን ሰዎች፣ ባድሊ ትሪት የሚያደርጉን ሰዎች፣ የተለያየ የሆነ ኦቨር ወርክ በማድረግ ገንዘብ በማጥፋት ከላይ የሆነ ነገር እንዲታይልን ብቻ በማድረግ ሎያል እንሆናለን። ለውስጥ ሪሊ ማንነታችን አይደለም። ሰዎች አይታችኋል ሲበሳጩ በተለያየ ነው ሲበሳጩ ሳድ ሲሆኑ ኢቭን የማይናገሩ ሰዎች አውጥተው የሚጠጣ ሰው አለ፣ ሴትም ወንድም የሚያጨስ ሰው አለ፣ የማይሆን ነገር የሚያደርግ ሰው አለ። ያንን ፔን ናም ለማድረግ ማለት ነው እንዳይሰማው ለማድረግ ግን ራሳችንን ሂል ማድረግ ስንጀምር በስፔሻሊ በልጅነታችን ኢንቪዚብል ሆነን ያደግን ልጆች በቤተሰብ ውስጥ በሚጣላ በሚደባደብ ይሄ ማለት ኮንሲስተንትሊ ሁል ቀን ሀፕን የሚያደርግ ልጆች ኢንቪዚብል ሆነን ያደግን እንደ ሰው ሳይቆጥሩን ማለት ነው። እና when it comes to በእኔ ኬስ የታላቅ እህቴ በጣም ነበር የምትጠላኝ። ይሄ እውነተኛ ታሪክ ነው። በጣም ነበር የምትጠላኝ፣ በጣም ከህፃንነት ጀምሮ ማለት ነው። እና ስትማታ ስትደበድብ ሊርሊ አሁን በይግ እንዲህ ተሰርቻለሁ አይደለ? ላይክ ጭንቅላቴን ዊጉን ጎትታ ከነዊው ከነጸጉሬ ነው የምትነቅለው። ጥፍሬ ይሄ ምልክት አለው ነክሳው እንዳለ ለሁለት ቆርጣው ማለት ነው። እና ያው አምሯ ጤነኛ ላይሆን ይችላል፣ ግን በጣም ክፉ ናት ከበጣም። እና መተንፈስ እንኳን አልችልም። እኔ መጨረሻ ልጅ ነኝ። ከሷ ጋር መቀመጥ አልችልም አንድ ቤት ውስጥ። በቃ she don't like me። እናቴ ቄስ ጠርታ አንዴ ልጅ ልትገልብኝ ነው ምናምን ብላ ቄስ ጠርታ ስትል ያው በአባት እንለያያለን፣ ሶስቱ አንድ ናቸው። ከ9 ዓመት በኋላ እናቴ ሌላ አግብታ ነው የተወለድኩትና she said አይኔን ስታዩት እናደዳለች። በቃ የቤቱ ቦስ ናት እሷ፣ ትልቅም ስለሆነች ማለት ነው። እና ውስጤ የተቀመጠው ፍርሃት አብሬያት እንኳን መቀመጥ ስለማልችል ማለት ነው። ዝም ብዬ ልንገራችሁ ይሄንን ቲክታክ ላይ የሚያውቋሉ ይሰሙም አሁን ይናሉ she will go አብሬያቸው መጫወተው ልጆች ጋር ምናምን ሄዳ ዛሬ